አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ዛሬ ደግሞ እንደተለመደው የተሚስ አሰራር ይዤላችሁ መጥቻለሁ። ኢንሻአላህ ተወዱታላችሁ። እዚህ እንደምታዩት ሁሉን ጃዝ አድርጌያለሁኝ። ጅብና ግራፍት 2 ነው የተጠቀምኩት። እንዲሁም 1 ብርጭቆ ዘይት፣ የብርጭቆ ግማሽ ሱካርና 1 ብርጭቆ 1 ሚላጋ ካሜራ አድርጌያለሁኝ። እንዲሁም 1 ገሽጣ ሀሊሚዱ 10 ሚላጋ ሀሊሚዱ ተጠቅሜያለሁ። 3 እንቁላል እዚህ ኸላጥ ውስጥ ፊት አድርጌ ነው የመጣሁት። እንደገና ደግሞ እዚህ ሁሉንም ባንድ አረግና 1 ብርጭቆ ውሃ አለኝ ሚልህ አረጋለሁኝ። ይሄ እንደዚህ አረግና ባንድ እخلጠዋለሁ ማለት ነው። 1 ብርጭቆ ተጠቀማለሁ። እዚህ ጋራ በፊት ዱኤቱ ጋራ 2 ቢከም ቦይደር አረጋለሁኝ። 2 ሚላጋ ቢከም ቦይደር አረጋ አድባልቄያለሁ ዱኤቱ ጋራ ኢንሻአላህ። ይሄ እንደዚህ ፈጭቻለሁ። ይሄን ተፈጨው እንግዲህ እዚህ ላይ አረግና ዱኤቱ ጋር መልሼ ደግሞ እዚህ እንደምታዩት እንግዲህ ይሄን ደግሞ ባንድ አድርጌ ለ10 ደቂቃ ባንድ አጅናውን አሸዋለሁ ማለት ነው። ዱኤት ደግሞ የተጠቀምኩት 2 ኪስ ነው። ውሃ እንግዲህ 3 ብርጭቆ ወይም 4 ብርጭቆ እያያችሁ ማድረግ ትችላላችሁ። ዱኤቱ በርከት ስላለ በሚላጋ ላደባልቀው ትንሽ ከታች እንግዲህ እንደነገርኳችሁ ለ10 ደቂቃ በደንብ አጅናው እንትን ማለት አለበት ኢንሻአላህ። እንደምታዩት እንግዲህ አጅናው እንደዚህ ሆኗል። በደንብ ነው ያሸው ማለት ነው መኪናው። ቆንጆ ነው የታሸው። ይሄን እንግዲህ ሳህና ላይ አረግና ሳህናው እንዳይሟጭጭብን ዘይት ቀባ እናረጋዋለን። አጅናውን ሳህናው ታረግ ነው ወደ እንግዲህ ግጥም እናረገውና ኮፍ እስቲል እንጠብቃለን ማለት ነው። ይሄው እንደምታዩት አጅናው በዚህ መልኩ ኮፍ ብሏል። አሁን እንግዲህ ይሄንን እዚህ ሶፍራና ሲኒ አዘጋጅቻለሁኝ ወይም ትብሲ። ይሄን እቆራረጥና እዚህ ላይ አረጋዋለሁ እንደምታዩት። ይሄን ደግሞ ኩፍ ስቲል ለ10 ደቂቃ እንዲሁም ለ15 ደቂቃ ቀድር እናስቀምጠዋለን።
እንደዚህ ታረግ ነው ወዲያ ማለት ነው። ይሄ እንደምታዩት አሁን እንግዲህ ፑፍ ብሏል። እዚህ እቃዎችን አዘጋጅቻለሁኝ። እንዳይሟጨጭብን ዘይት ቀባ ማድረግ እንዳንረሳ። ሾካም ያስፈልገናል፣ መጠቅጠቂያ፣ ሲኒያንም እዛ አዘጋጅቻለሁ። ፉርኔንም ሸቅያለሁ። ይሄው እንደምታዩት እንደዛ አድርጌዋለሁ። እንግዲህ የቪዲዮ ጥራት የለውም፣ ይቅርታ አላለሁኝ። ያው ካሜራም ስለሌለ ነው፣ በአንድ ስለሆነ ማለት ነው። እንግዲህ እንደምታዩት ተሚሱ በዚህ መልኩ ወጥቷል። ከተመቻችሁ አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ ማለት ነው። ኢንሻአላህ በጣም ምርጥ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።